እንደጨከነው ሁሉ የትኛውም ወገን ጦርነት ላይ የገባ የትኛውም ወገን ጦርነቱ ላይ የጨከነውን ያህል ሰላሙ ላይ መጨከን አለበት። ጦርነቱ ላይ የጨከነውን ያህል ብቻ ሳይሆን ጦርነቱን ምንድነው ለማካሄድ ከጨከነበት በላይ ለሰላም መጨከን አለበት ብለን እናስባለን እኛ መምህራን። እና የሀገራችን ሰዎች ቀደምቶቹ እንዲህ ይላሉ አሉ ህዝብንና ሀገርን የትኛውም እብሪተኛ እንዳያጠቃ ብትሽቱ ጥርሳችሁን ነክሳችሁ ችላችሁ የእርቅንና የመዋሃድን መንገድ ምረጡ ነው። ስለዚህ መምህራንን ያሳተፈ የእውነት ሀገራችን ሰላም ስለሚያስፈልጋት ህዝባችን ሰላም ስለሚያስፈልገው ሀገራችን ልማት ስለሚያስፈልጋት ህዝባችን ሰላም ስለሚያስፈልገው የእውነት ከልብ ወደን ለመምህራን ተልኮውን የሰጠንለት ያኔ እኔ ሁሉ ነገር ሰላም ሆኗል ብዬ አስባለሁ። ግን አሁን የምንዋረደው ባስተማርናቸው ልጆቻችን ነው። ስለዚህ ይህንን እውነት ነው በአንድ ቀን ለመቀበል ሊቸግር ይችላል። ነገር ግን ይህንን ከመሞከር ወደ ኋላ ባንል የሚል ነው። በሌላ በኩል የወል ትርክትን በተመለከተ ነው ላነሳ የወደድኩት ነጥብ። እንግዲህ መምህራኑ እዚህ ያሉት እንደሚያስተምሩት የሀገር ታሪክ ስልጣኔንና ዝማኔን የሀያልነትም መሰረት ነው ብለው ያስተምሩናል መምህራን። ታሪክን ማወቅ የዓለምን ህዝብ አነዋወር ከየት ወደ የት እንደሆነ ለመገንዘብ ስለሚረዳ ነው። በሌላ በኩል ክፉውን ላለመድገም በጎውን ደግሞ በእጅጉ ለመደጋገም ነው ታሪክን የምንማረው። እርሶ አፍ ላይ አይጠፋም ይሄ በተደጋጋሚ ነው የምንሰማው። ግን አዳምጠነዋል ወይ የሚለው እኔንም ትንሽ ይፈትነኛል። እውነት ለመናገር ማዳመጥ ይኖርብናል፣ መደማመጥ ይኖርብናል። ስለዚህ ዜጎች ስራ ስራ ስራ፣ ኢንቨስትመንት ኢንቨስትመንት ኢንቨስትመንት፣ ትምህርት 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 እንዲሉ የሚያስችል መሆን አለበት። ያ የወል ትርክት ሀገራቸውን የሚያፈቅሩ ሀገራቸውን የሚወዱ ልክ እርስዎ በተደጋጋሚ እንደሚሉት ለሀገራቸው የሚዋደቁ እርስ በርስ የሚዋደቁ ሳይሆን እርስ በርስ የሚጠፋፉ ሳይሆን እርስ በርስ የሚፈራረጁ ሳይሆን ሀገራቸውን የሚጠብቁ ሀገራቸውን የሚያለቡ አርበኞች እንዲሆኑ ማድረግ የሚችል በሆነ መልኩ መጻፍ ይኖርበታል ማለት ነው። በአመዛኙም ለዚህ መጠፋፋት ለዚህ መገፋፋት ያዳረገን ዘረኝነት፣ ጎሰኝነትና አክራሪነት ስለሆነ ድባቅ በሚመታ መልኩ መጻፍ አለበት። እውነት ነው። ያ ዘረኝነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ ጎሰኝነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ አክራሪነት ዝም ብሎ አልመጣም፣ ተዘርቶ ነው። ያ ዘር ግን መምከን አለበት። የሚመክነው ደግሞ በዛ ችለን በመናደርገው የወል ትርክት ነው ብለን እኛ መምህራን እናምናለን ማለት ነው። ይህን ካልኩ ዘንዳ እንግዲህ ከአንኳር ጉዳይ ላይ የመጨረሻ ማደርገው ብሔራዊ ጥቅምን ነው። ስለዚህ ብሔራዊ ጥቅምን በተመለከተ የውስጥና የውጭ ዲፕሎማሲን ብሔራዊ ጥቅምን በሚያረጋግጥ አኳኋን የተጀመረውን ስራ በማጠናከር የትውልዱን የባህር በር ጥያቄ የቀጠናውን ዘላቂ ሰላም በሚያስጠብቅ መልኩ መረጃና ማስረጃን መሰረት ባደረገ ዲፕሎማሲ ላይ አተኩሮ መመለስ ቢቻል። በአጠቃላይ መንግስቱ ለመምህራን ለሰጠው ክብር እና የመፍትሄው አካል እንድንሆን ይሄን የውይይት ጉባኤ ስለከፈቱልን ከልብ አመሰግናለሁ። ክብረት ይስጥልን። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከኢትዮጵያ መምህራን ምክክር በኋላ በፌዴራል መንግስት የሚመለሱ ጥያቄዎችን ምላሽ ለመስጠት ከፊታችን ስለተገኙ እናመሰግናለን። እኔም ማነሳቸው ጥያቄዎች በሁለት መሰረታዊ ጉዳይ ነው። አንደኛው ማህበራዊ ጉዳዮች ላይ፣ ሁለተኛ የመልካም አስተዳደር ጉዳዮች ላይ ነው። እነሱን ጥራ አድርጌ ለማቅረብ ሞክራለሁ። የተለያዩ ሀገራዊ ፖሊሲዎች ሲቀረጹ የመምህራን ተሳትፎ ማነስ፣ ሰላምና የመምህራን የሥራ ቦታ ደህንነት አለመኖር፣ ቀጥሎ በመምህራን ስም የሚቋቋም ባንክና ሆስፒታል አለመኖር፣ የመምህራን ባንክ መቋቋም፣ የግንባታ ድጋፍ መደረግ
ቢችል የሚሉ ጥያቄዎች። በሁለተኛ ደረጃ የማነሳው ደግሞ የመልካም አስተዳደርን በተመለከተ በየደረጃው ያለው የመምህራን ማህበር ሚና ከሚሰራው አኳያ የመምህራን ማህበር በየደረጃው በሀገር አቀፍ በዩኒቨርሲቲዎች በኮሌጆች ብሎም በአጠቃላይ ትምህርት ያለው ተሳትፎ እና ኢንጌጅመንት እንዲኖረው ማዕቀፍ በፌዴራል ደረጃ ቢዘረጋና ወደፊትስ ምን ቦታ ይዞ የጥያቄዎችን እንደሚመልስ ቢደረግ። ቀጥሎ ያለ መምህራን ፍቃድ ለልዩ ልዩ ልማት ተግባራት መዋጮ ከደሞዝ መቆረጥ። መዋጮዎች ከደሞዝ በሚቆረጡበት ጊዜ መላው የኢትዮጵያ መምህራን ያለውን የሚቆረጠውን የብር መጠን በፍቃደኝነት ላይ የተመሰረተ ቢሆን ይህም በአጥብቆት እንዴት እንደሆነ እንደሚሰራ ከፌዴራል ምላሽ ቢሰጥበት። ሌላው በደሞዝ ማነስና በጥቅማ ጥቅም አለመከበር ምክንያት መምህራን ከስራ ገበታቸው መልቀቅ፣ የደሞዝ ማሻሻያው በሰፊው መምህራን ላይ ያላተኮረ መሆን፣ ጥቅማ ጥቅሞች ሙሉ በሙሉ መምህሩ ላይ ስላልተተገበሩ ቢተገበሩ። የመጨረሻው የሚጠየቁ ጥያቄዎች ወቅታዊ ምላሽ ቢሰጣቸው። ለጥያቄዎች ወቅታዊ ምላሽ አለመሰጠት በመላው ኢትዮጵያ ያሉ መምህራኖች አጭር ምላሽ በማይሰጣቸው ጊዜ የሚሰጡት ቅሬታ በሰፊው ስለሆነ እነዚህ ነገሮች ቢታዩ የሚል ጥያቄዎች አሉ። ከሞላ ጎደል ስለተሰጠኝ እድል አመሰግናለሁ። አመሰግናለሁ። የኔ ጥያቄ መምህራንን የሚመለከት ነው። በአብዛኛው በአሁኑ ሰዓት መምህራን በአግባቡ ኑሮውን ሊመራ የሚችል አስተማማኝ ደሞዝ የላቸውም፣ የመኖሪያ ቤት የላቸውም፣ ሙያቸውም በጣም በርካታው ሰው አያከብረውም። ይህ ሁሉ ነገር ደግሞ ስንመጣ ከሕክምና፣ ከደህንነት፣ ከሞራል፣ ከቴክኖሎጂ አጠቃቀም ከዛ በተጨማሪም ደግሞ መንግስት ያወጣው ያጸደቀው የጄጄ ክፍያ በወቅቱና በሰዓቱ እየተከፈላቸው አይደለምና ይሄንን ነገር መንግስት በዘላቂነት ለመፍታት ምን አስቧል? ሁለተኛው ጥያቄ ለትምህርት ቤቶች ከሚመደብ በጀት አንጻር ነው። አሁን ላይ ያለው የትምህርት ቤቶች በጀት በ1996 ዓመተ ምህረት የተጻፈ መመሪያ ነው። ለአንድ ተማሪ 10 ብር ይመደብለታል። በ1996 ዓመተ ምህረት አንድ ደስታ ወረቀት 30 ብር ነበር። አሁን ላይ ደግሞ 1300 ብር ነው። ስለዚህ በጣም በርካታ ትምህርት ቤቶች አስተማማኝ በጀት የላቸው። አስተማማኝ በጀት ከሌላቸው ደግሞ ጥሩ ትምህርት ሊሰጡ አይችሉም። እኔ ከተማ አካባቢ ያሉ ትምህርት ቤቶችን ሳይሆን ምናልባት ክቡር ዶክተር አብይ ወደ ታች ያሉ ገጠራማ ቦታዎች ምንም አይነት በጀት የሌላቸው አለ። ስለዚህ እነዚህን ትምህርት ቤቶች ከመደገፍ አንጻር መንግስት ምን ያሰበው ነገር አለ? ከዚህ በተጨማሪ ከትምህርት ቤቶች ቦታ አንጻር ካርታ፣ የይዞታ ደብተር እንዲመቻችላቸው ከማድረግ አንጻር ምን የታሰበ ነገር አለ ነው ያሉት ጥያቄዎች እነዚሁ ነው። እሱን ሳላመሰግን ደግሞ መሄድ የሌለብኝ ሀሳብ ስላለ ሰዓት እንዳልበላ አንዲት ደቂቃ ሀሳቤን እገልጻለሁ። አባይ በተገቢው መንገድ እንዲገደብ፣ የበጋ መስኖ በተገቢው መንገድ ተግባራዊ ተደርጎ ኢትዮጵያ ስንዴ ኤክስፖርት እንድታደርግ፣ የኮሪደር ልማት በተገቢው መንገድ በሀገር ደረጃ እንዲስፋፋ፣ የተለያዩ ኢትዮጵያን አንድ ሊያደርጉና ሊያኮሩ የሚችሉ ጥሩ ጥሩ ስራዎችን በመስራትዎትና ቴክኖሎጂ በተገቢው መንገድ እንዲስፋፋ በማድረግዎት ምናልባት ቤቱ ክብር ቢሰጥልኝ ደስ ይለኛል። አንድ ጊዜ ታንጨለጭልኝ ማለት ነው። ምክንያቱም እኛ ኢትዮጵያውያን መሄድ ካለብን ጥሩ ነገሮችን አፕሪሼት አድርገን መስተካከል ያለባቸውን ደግሞ ሀሳብ ሰጥተን የመፍትሄ ሀሳቦች ስንሆን መሪዎችም ይበረታሉ፣ የሚመጣውም እንደዛው ማለት ነው። እና ሀሳብ ይሄ ነው። አመሰግናለሁ። እጅግ አድርጌ አመሰግናለሁ።
በከፍሉ አልተነሳም ብዬ ያሰብኳቸውን ጉዳዮች አጠር አድርጌ እዚህ ጋር ለማስቀመጥ ነው የምሞክረው። ከትምህርት አጀንዳ ሳልወጣ አንዳች ነገር እዛ ጋር ለመጨመር በሙያዎች መካከል ያሉ ልዩነቶች ትውልዱ የመምህርነትን ሙያ በእጅጉ እንዲጠላ አድርጎታል። አንድ የሁለተኛ ወይንም የሶስተኛ ዲግሪ ያለው መምህር ያለው ክብርና አንድ በሌላ ሴክተር ላይ የመጀመሪያ ዲግሪ ያለው ሰው የሚሰጠው ክብር እኩል አይደለም። ክፍያም እኩል አይደለም። በተለይ ክፍያም በተመለከተ ሌላኛው ደግሞ በመሰረተ ልማቶች አካባቢ ትናንት ተዘዋውረን በአዲስ አበባ መስተዳድር አካባቢ ያየናቸው ደስ ብሎናል። በእውነት እኔ እንደራሴ ኢትዮጵያ ውስጥ ያለውም አልመሰለኝም። በእውነቱ እጅጉን ለመናገር የእግር ጉዞ አድርገን ነበር ተዘዋውረን ስናይ ነበረው። አንዳች ድካም ባልተሰማን ለምን ያልቃል የሚል ስሜት ሁሉ ነበረ ጉብኝቱ። ይህ ደግሞ አዲስ አበባ የጋራ ቤታችን በመሆኗ የጋራ ቤታችን ደግሞ በዚህ ልክ እየለማ በሆኑ እጅግ በጣም ደስታን ዘርቶልናል። እግዚአብሔር ይስጥልን። መሪያችንን እግዚአብሔር ይጠብቅልን። ከእግዚአብሔር የተሰጠ መሪ ነው ብዬ እኔ ራሴ ወስጄዋለሁ። ሌላኛው ደግሞ በመሰረተ ልማቶች ጉዳይ ላይ እዚህ እስከመጣን ዘንዳ የራሳችንን ጉዳይ ብቻ አንስተን ከምንሄድ የምንኖረው ከማህበረሰቡ ጋር ተቀላቅለን ስለሆነ መሰረታዊ ልማቶች አካባቢ ላይ በአዲስ አበባ በሚለማው ልክ ክልሎች ላይ ክልል አካባቢ ያሉ ማህበረሰቦች ግንዛቤ ያላቸው ግንዛቤ በጣም ዝቅተኛ ነው። በዚህ ተዋረድ በየደረጃው ያሉ አመራሮች ከላይ ቢያዙልን። እውነተኛ አሁን ባለንበት አካባቢ ላይ ሆነን ስናይ እነዚህ አዲስ አበባ ላይ የሚደረጉ መሰረተ ልማቶች እንዴት በፈጠነ ሁኔታ መሄድ አለባቸው? አመራሮቹስ የበጀት አጠቃቀማቸውን እንዴት ማስተካከል አለባቸው? ማህበረሰብን እንዴት አነቃቅተው ነው? ሰውስ በገጠሩና በየክልሉ አካባቢ ያሉ ሰዎች የሥራ ባህላቸውን እንዴት ነው መቀየር የሚችሉት? ይሄ ተልእኮ በየደረጃው ላሉት አመራሮች ተሰጥቶ በእውነት ክትትልም ተደርጎ በየአካባቢው በየክልሉ በየወረዳውና ከተማ ቦርድ አገራችንን በጠበቅነው ልክ ትለማለች የሚል ሀሳብ ስላለኝ ነው። ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እሺ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር ለሰጡን እድልና ጊዜዎትን መስዋዕትነት አድርገው ችግሮቻችንን ለማዳመጥ እዚሁ ስለተገኙ እናመሰግናለን። እኔ ብዙ ነገር ተነስቷል። ነገር ግን ትላንትና በተለያየ ቦታ በአዲስ አበባ ዙሪያ ተመልክተን ስናይ ትልልቅ ፕሮጀክቶች በጣም ባጭርና ውጤታማ በመልኩ ተሰርተው አይተናል። ነገር ግን ከዚህ ውስጥ አንዱን ደግሞ በተለይ በከፍተኛ ትምህርት ተቋም ላይ የኑሮ ውድነቱን ከማስተካከል ወይንም የደሞዝ ማስተካከያ ከመደረጉ በፊት እስኪደረግ እንኳን ባለው ጊዜ ውስጥ እነዚህን ችግሮች ይቀርፋሉ ብዬ ከማስበው አንዱ የሸማቾች ማህበር በአዲስ አበባ ላይ በተለያዩ ቦታዎች ተቀምጠዋል። እነዚህ የሸማቾች ማህበር በጣም በዝቅተኛ ዋጋ ኢቭን አርሶ አደሩ አምርቶ በሚያቀርበው ዋጋ ለተጠቃሚው ሲደርስ አይተናልና ይህንን ነገር ምናልባት በከፍተኛ ትምህርት ተቋም ደረጃ ባሉ መምህራኖች የኑሮ ውድነቱን ከመቋቋም ወይንም ኢንፍሌሽኑን ከመቆጣጠር አንጻር ወደዛ አቅርቦት ከክልል መንግስታት ጋር በመነጋገር አቅርቦት ማድረግ ይቻል ይሆን ወይ ነው የመጀመሪያ ጥያቄ። የሁለተኛ ጥያቄ ያው መንግስት እንደ መንግስት ትምህርትን ከጥራት ጋር አስተሳስሮ ትልቅ ስራ እየሰራ እንደሆነ ይታወቃል። ከዚህ ጋር ምናልባት ብዙን ጊዜ እንደ ጥቃቅን ተደርገው የሚነሱ ነገር ግን ከበጀት ጋር ተያያዥነት ያላቸው የትምህርት ጥራትን ከሚያስጠብቁ ግብዓቶች ጋር ጥያቄ ይነሳል። በአንድም ይሁን በሌላ ዩኒቨርሲቲዎች ለትምህርት ሚኒስቴርም በተለያየ አጋጣሚ ይጠይቃሉ። ነገር ግን ለትምህርት ዘርፉ እንዳጠቃላይ ጥራትን ሊያስጠብቅ በሚችል ደረጃ በቂ የሆነ በጀት መመደብ ይቻል ይሆን ወይ? ይሄ ነው። ሌላኛው ከሶስተኛ ደረጃ ምሳሌ ሀገር እንደ ሀገር የያዘችውን እንግዲህ ሌጋሲ ከማስጠበቅ አንጻርና ትላንትና ያየናቸውን እጅግ በጣም ሰፊ ፕሮጀክቶችን አልቀው ለልማት እንዲውሉ የተደረጉትን ከክልሎች ጋር በመነጋገር ምክንያቱም ብዙ ጊዜ እኛ ልማቶችን ስናይ ወደ ክልል አካባቢ ሲኬድ ከፌዴራል መንግስት ኃላፊ መጣ ሲባል ከተማው በጣም ያሸበርቃል። የተጀመሩ ስራዎች የኮሪደር ምን በላቸው ሌሎች በጣም ሲሰሩ እናያለን። በማግስቱ ግን ሲቆሙ ነው የምናየው። ይሄ ማለት ቀጣይነት ያለው ልማት ለማምጣት ስለሚያስቸግር እንደ አዲስ አበባ ሁሉም
በመላ ሀገሪቱ ያሉት የልማት አውታሮች ኃላፊነትን ተቀብለው የሚሰሩ ከቀበሌ እስከ ክልል አመራር ይህን ነገር እውነት በእናንተ ልክ ተረድተውታል ወይ? ለሀገር የሚያመጣውን ኢኮኖሚ በአጭር ጊዜ ውስጥ ይህንን ችግር ይፈታል በሚል ደረጃ ተረድተውታል ወይ በሚል ጥያቄ ስለሚያስነሳ እነዚህ ነገሮች ፈጣን በሆነ 24/7 በሚል ትላንትና ሲገለጽልን የነበረዋልና በጣም ደስ የሚል ይሄን አክል ኮሚትድ ሆነው እየሰሩ ነው ወይ? ምናልባት ህዝቡን ጫጫታ የሚያስነሱ ነገሮች ስላሉ ነው። የኮሪደር ልማቱ እናንተ ባላችሁ ልክ ተረድተውታል ወይ? በዛ ልክ አብረው ጠንክረው እንዲሰሩ ከእናንተ ልክ እንትኑ ቢነራቸው ብዬ ነው። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ሊያናገሩን ፈቃደኛ ስለሆኑ በጣም እናከብራለን። ከዛ በመቀጠል በዩኒቨርሲቲ ደረጃ ከቦንጋ ዩኒቨርሲቲ ነው የመጣውኝ። በዛ ደረጃ ያለው ከዩኒቨርሲቲ ደረጃ ያሉ ነገሮች ትንሽ የላንሳና በተለይ ከቦርድ ጋር የተያዙ ነገሮችን እናቅርብ። ቦርድ ዩኒቨርሲቲውን አያውቀውም። ለምሳሌ ቦንጋ ዩኒቨርሲቲ በ7 ዓመት አንድ ቀን ቦርድ አነጋግሮት አያውቅም መምህሩን። ያ ኃላፊነት የለውም ወይ ማለት ተባብሮ ለመስራት እስከሆነ የትምህርትን ጥራት ለማምጣት እስከሆነ ድረስ ለምን እንደዚህ አይነት ነገሮች አይሰሩም? እንደዚህ አይነት ነገሮች መስተካከል አለባቸው። ሌላ ደግሞ ከባጀት አመዳደብ 60 25 15 መባሉ አሉ። ከምርምር ጋር ከአካዳሚክ ጋር የተያዙ ነገሮች ዩኒቨርሲቲ ውስጥ በጣም እየቀሩ የመጡበት ሁኔታ አለ። ጠቅላላ ዩኒቨርሲቲዎች ወደ ፕሮጀክት፣ ወደ ህንፃ፣ ወደ ተለያዩ ነገሮች እየመጡ ያሉበት ሁኔታ ስላለ እሱ ነገር ቢስተካከል። አመሰግናለሁ። ለተሰጠኝ እድል በጣም ላመሰግኖት እፈልጋለሁ። ጊዜ ለመጠቀም ቀጥታ ወደ ጥያቄ መግባት እፈልጋለሁ። ከለውጡ ጋር በተገናኘ በግሪጎሪያን ካላንደር በ2018 ኤጁኬሽን ሮድ ማፕ በ2023 ጠቅላላ የስርዓተ ትምህርት ለውጥ መደረጉን እናውቃለን። ሆኖም ግን ይህ ስርዓት ለውጥ ለሀገር በቀል ቋንቋዎች ትክክለኛ ትኩረት የሰጠ አይመስለኝም። ይህንን በመረጃ ለማስደገፍ የኛ ልጆች ከ9ኛ እስከ 11ኛ በሳምንት አንድ ቀን ብቻ ይማራሉ፣ ኦሮምኛና አማርኛ። እንግዲህ በአንጻራዊ መልኩ እነዚህ ሁለቱ ቋንቋዎች በጣም በሚሊዮን የሚቆጠሩ ተናጋሪዎች እንዳሉ ይታወቃል። በሳምንት 40 ደቂቃ ብቻ መማር እንዴት ይታያል? እንደገና 12ኛ ላይ 2 ቀን ብቻ ይማሩና ይባስ ተብሎ 12ኛ ላይ ማትሪክ ላይ አይመጡም። የዚህ ኢምፕሊኬሽን የዚህ ስፒል ኦቨር በወላጅ በመምህራን በተማሪዎች ዘንድ እንዴት ይታያል? ሁለተኛ ጥያቄ ከለውጡ ጋር በተገናኘ ለሁለተኛ ደረጃ መምህራን ስልጠና የተሰጠው ትኩረት ብዥታን የሚዘራ ነው። ይህ ማለት በኢህአዴግ ጊዜ ቢኢዲ ባችለር ኦፍ ኤጁኬሽን ነበር። በማል ቴሶ የሚባል ፕሮግራም መጣና ቴሶ ቲቸር ኤጁኬሽን ሲስተም ኦቨርኦል ማለት ነው፣ ፓራዳይም ሺፍት። ለ6 ዓመታት በሱ ከተሰራ በኋላ ፒጂዲቲ መጣ። ቴሶ ቤዚካሊ ኢንቲግሬትድ ነው። ሳብጀክት ማተር ፕላስ ፔዳጎጂካል ትሬኒንግ ኢንቲግሬት አድርጎ ነው የሚሰለጥኑት። ከጊዜ በኋላ ምን ሀሳብ መጣ? የመምህራን የብቃት መሳሳት ስላለ መጀመሪያ በአፕላይ ሳይንስ ይጨርሱና ፔዳጎጂ ከላዩ ላይ ፈሳስ ሲደረግ ነው የነበረው አርጉመንት። እሱ ፒጂዲቲ ነው፣ ፖስት ግራጁዌት ዲፕሎማ ኢን ቲቺንግ ማለት ነው። ለ10 ወራት ብቻ ይሰለጥኑና ስራ ላይ ይሰማራሉ። ይሄም ጥራት ሊያመጣ አልቻለም። አሁን ጭራሽ ይባስ ተብሎ ከተሳሳትኩ ይታረማለሁ። የሁለተኛ ደረጃ መምህራን ስልጠና ቢኢዲ ሆኖ ለአንድ ተቋም ብቻ ተሰጥቷል። ለኮቶቤ ትምህርት ዩኒቨርሲቲ ብቻ ተሰጥቷል። ይሄ ከቨሬጁን
ይሸከማል ወይ? የመጨረሻው ጥያቄ ኢትዮጵያ የምትከተለው ዩኒቲ ኢን ዳይቨርሲቲ ነው። ይሄንን የሚደግፍ ትምህርት ቤት ውስጥ ሲሰጥ አይታይም። ከዩኒቨርሲቲ ቢጀምር ዩኒቨርሲቲ የሚመጡ ልጆች የተለያየ ባክግራውንድ ይዞ ነው ወደ ካምፓስ የሚቀላቀሉት። የመቻቻል አብሮ የመኖር በሌላ ሰው ጫማ ራሱን አስቀምጦ ሰው እንዲያስብ የሚያግዝ ኮርስ ለምን አይሰጥም? ፕሪሞርዲያሊዝም፣ ኢንስትሩሜንታሊዝም፣ ኮንስትራክሽኒዝም ይህንም በስርዓቱ የሚያስጨብጥ የእኛ ህዝብ እኮ ይቅርታ ይደረግልኝና ለሰላም እጦት የግንዛቤ ማነስ ብዬ አስባለሁ። እኔ ኢትኒሲቲን ከደም ጋር የማገናኘት ችግር አለ ኢትዮጵያ ውስጥ። ሶሻል ኮንስትራክትስ ኢትኒሲቲ፣ ላንጉዌጅ፣ ሪሊጅን፣ ትራዲሽንስ ኤክስትራ ሶሻል ኮንስትራክት መሆናቸውን ከደም ጋር እንደማይገናኙ ሰውን ብናስተምር የሰው ልጅ ስር መሰረቱ ከአንድ ቦታ ከአዳምና ከሔዋን መሆኑን በሙስሊሙ ከአዳምና ከሐዋ መሆኑን ብናስተምር የተሻለ አስተሳሰብ የተሻለ አረዳድ ያለው ዜጋ ማውጣት ይቻላል የሚል ሀሳብ አለኝ። አመሰግናለሁ። ትላንትና በፊት በውይይት ነበርና እኛ ውይይት ስናይ የተነሳ ጥያቄዎችና ብዙ ልዩነት እንዳለ አይተናል። ለምሳሌ ሀገራችን አንድ ሀገር ነች፣ ግን አሰራር ልዩነት እንዳለ ትላንትና ተረድናል። ለምሳሌ አንዳንድ ከተማ አንዳንድ ቦታ መምህራን 65% መሬት ወይም ቤት መኖሪያ እንዳለ ተገለጽናል ወይም አይተናል። የኛ ክልል 5% ወይም 10% አይደርስም። ስለዚህ አሁን እኩል ፖሊስ ሆኖ ወደ ታች መውረድ አለበት ብዬ አምናልና እናመሰግናለን። አመሰግናለሁኝ ክቡር ጠቅላይ ሚኒስትር። አልተነሱም ብዬ የማስባቸው ጥያቄዎችን ለማንሳት እሞክራለሁኝ። በሰሜን ጦርነት ከፍተኛ ቁጥር ያላቸው ትምህርት ቤቶች ወድመዋል። እንደ አፋር ከ300 በላይ ትምህርት ቤቶች እንደወደሙ የቁጥር መረጃው እርግጠኛ ባልሆነም መረጃዎች አሉ። እነዛ ትምህርት ቤቶችን መልሶ የመጠገንም ሆነ የመገንባት ስራዎች ላይ ጅማሮች አሉ። አሁንም 5 ህዳር ላይ ይሁን ክቡር የትምህርት ሚኒስትር በተገኙበት ሰመራ ላይ በነበረው ጉባኤ ላይ 5 ትምህርት ቤቶች ለክልሉ ተሰጥቶ እየተገነቡ እንደሆነ ተነስቶ ነበረ። እነዛ ትምህርት ቤቶች ግን ማለቅ በነበረባቸው ጊዜ አላለቁም። ይሄም የክልሉ ችግር እንደሆነ እናምናለን። እርሶ ስለሚያስቡልንም ስለምደክሙም ያለውን ነገር ሰምተው ለመመለከታቸው አካላት በቅርብ ክትትል እንዲደረግ ብስተራበት የሚል ሐሳብ አለኝ። አመሰግናለሁ። በጣም ኢና ነመስግን ዶክተር አብይ አህመድ በጣም ካብ ልቢ ነመስግን ነዚ ዕድል እዚ ብምሃብካ ዘለና ሕቶታት ንምልዓል ኣብዚ ምሳኻ ፌስ ቱ ፌስ ነተራና ሕቶና ንኽነልዕል ይዕድነልና ብጣዕሚ ንምጅማር ዝኣክል ካብ ዝተፈላለዩ ክልላት ኣብዚ ተኣኪብና ምርካብና ብጣዕሚ ደስ ዝብል ብጣዕሚ ተሓጊሰ ያዕድነልና። ስለዚ ኣነ ከልዕሎ ዝደሊ ሕቶ ናይ 17 ወርሒ ደመወዝ ስለዘይተኸፈልና ብጣዕሚ ኣብ ከይዲ ምምሃር ምስትምሃር ጽልዋ ይፈጥረልና ኣሎ። እዚኣ ሓፂር እዋን ንክትምልሰልና እየ ዝደሊ። ቴንክ ዩ ቨሪ ማች። በርከት ያሉ ጉዳዮች ተነስተዋል። መምህራን ጋር ለመወያየት እድል ማግኘት መመካከር በረከት ነው። ሰብለሲንግ እንደ ውለታ የሚታይ ሳይሆን እንደ ከፍተኛ ጥቅም የማያው ጉዳይ ነው።
እናንተ ጋር ስወያይ በእናንተ ውስጥ ወጣቶች፣ ሴቶች